ሚስቴ ካረፈች ይኸው ዛሬ ድፍን 15 ዓመቷ። አንድ ነገር ቀምሼ አላቅም። አንቺ ጣዝማ ማሬ ክትፎ መረቅ እስቲ እሺ በይኝና አንዴ ቀምሼሽ ልሙት እስቲ። ኡቴ አልቀረቦት ለመጀመሪያ ጊዜ እኮ ጋሽ በቀለ ያረፉ ቀን ነው የእድሩን ወጥ ስትሰሪ ውበትሽን የተመለከትኩት። አቤት አከታተፍ፣ አቤት አመሳሰል፣ ሁሉ ነገርሽ ግሩም ነበር። ችግር የለውም ጺሜ በሽበት ይንጣ ገላዬም ይገርጣ፣ ልቤን ግን ምን ላርገው አንቺን ሲለኝ አምጣ መሰሉዬ። ቀሪው እድሜያችንን እኮ ሁለት ወልደን አብረን እንኑረው ነው እያልኩሻለሁ። ቆይ በምኖት ሊያኖሩኝ ነው? እኔን ማስተዳደር ይችላሉ? አይ አለን ወሳለን ባንበላም ወዛለን ሲባል አልሰማሽም? ያገኘነውን እንበላለን። በዚህ እድሜያችን ደግሞ የሚያኖረን ፍቅራችን እንጂ ምግብ አይመስለኝም። ኧረ ይፈሩ አንቱ። ምን ነው የሚያሳፍረኝ? ወንዶኜ ፍቅሬን በአደባባይ መናገሬ ነው የሚያሳፍረኝ? አላፍርም። ውበትሽ እኮ ደዌ ይፈውሳል። እኔ ገና ሳስብሽ እኮ እግሬ ተራመደ፣ ስኳሬም ተወኝ፣ ደም ግፊቴም ለቀቀኝ። እስቲ እሺ በይኝና ድል ባለ ሰርግ አግብቼሽ ከሁሉም በሽታዎቼ ልፈወስበት። እኔ እርሶን የሚያክል ሽማግሌ አግብቼ ምን ልጠቀም? አይ ጥቅመኛማ አትሁኚ። ለየትኛው እድሜሽ ነው እንዲህ የምትቋጠሪው? አፈር እኮ ነው የሚበላው። እኔ እንዳንቺ አይነት ሴት ነው ስመኝ የኖርኩት። ሻሽ የሚያምርባት፣ መቀነት አሳሪ፣ በተለይ ደግሞ ኮንጎ ጫማ እኔ እግሯ ላይ የተሰፋ የምትመስል፣ በተለይ ደግሞ እንዳንቺ ኮንጎ ጫማ በካልሲ የምትለብስ